ወዳጄ አንድ መጽሐፍ ደጋግመህ ስታነበው መጨረሻው ይቀየራል ብለህ ትጠብቃለህ? በፍጹም መጨረሻው ያው ነው። ሕይወትህም እንደዚሁ ናት። ወደ ኋላ ተመልሰ የታሪክን ፍጻሜ መቀየር አትችልም። ነገር ግን ዛሬ አዲስ ምዕራፍ መጀመር ትችላለህ። ዛሬ የምንነጋገረው ስለ ጨካኝነት አይደለም፣ ስለ ራስህ ዋጋና ስለ ማንነት ግርማ ሞገስ እንጂ። ብዙ ጊዜ ሕይወታችንን የሚያመሰቃቅለው መቆለፍ በሚገባን በር ላይ እንደገና እያልን ስንመላለስ ነው። ዛሬ ያትመለስ ሕጎችን በጥበብና በስነ ልቦና ሚዛን እንፈትሻቸዋለን። ይህ የጥበብ ቃል ለቆሰሉ ነፍሶች መድኃኒት እንደሚሆን ካመንክ ላይክ በማድረግ አብረን ቁም። ለተጎዱ ወዳጆች ሼር አድርጋቸው። የጥበብ ቤተሰብ ለመሆን ደግሞ አሁኑን ሰብስክራይብ በማድረግ ቤተሰባችን ሆን። ሕጉ እንዲህ ይላል፣ አንድ ጊዜ ከሰበሩ አትመለስ። አንድ መስታወት ሰብረ መልሰ ብታጣብቀው መልክም በግልጽ አያሳይም። ስብርባሪው ሁልጊዜ ይታያል። በሰዎች ግንኙነት ውስጥም እንደዚሁ ነው። ክብር የተዋረደበት፣ ማንነት የተረገጠበት ስፍራ ላይ ተመልሰ ብትሄድ የምታገኘው የቀድሞውን ፍቅር ሳይሆን የቀድሞውን ስቃይ ነው። በስነ ልቦና ጥናት ሰዎችን የመጠቀም ስሜት ያላቸው ግለሰቦች ያንተን ይቅርባይነት እንደ ድክመት ይቆጥሩታል። ተመልሰ በሄድክ ቁጥር ይበልጥ እንዲሰብሩ ፍቃድ እየሰጣቸው እንደሆነ ወቅ። ሰባራውን ዕቃ ከመጠገን አዲስና ጽኑ ማንነት መገንባት ለነፍስ ትልቅ ረፍት ነው። ራስን ማዳን ትልቁ ጀግንነት ነው። ወዳጄ ካንተ ይልቅ ሌላውን ከመረጡ አትመለስ። ይህ የክብር የመጨረሻው መስመር ነው። ከአንድ ሰው ትርፍራፊ ሰዓት በላይ ውድ እንደሆንክ እወቅ። ተፈጥሮ ውስጥ ሁለተኛ ምርጫ የሚባል ነገር የለም። ፀሐይ ስትወጣ ለሁሉም እኩል ትበራለች። አንተም ለአንድ ሰው ጨለማውን የምትከፍለት ፀሐይ ሁን እንጂ ብርሃኑ ሲጠፋ ብቻ የሚፈልግ ሻማ ልትሆን አይገባህም። ሌላውን የመረጠ ሰው ያንተን ዋጋ ዘንግቶታል ማለት ነው። ዋጋህን ከረሳ ሰው ዘንድ ዋጋህን እንድታገኝ አትጠብቅ። ብቸኝነት እንዳያስፈራ። በንቀት ውስጥ ከመኖር በክብር ውስጥ የሚገኝ ብቸኝነት እጅግ ይበልጣል። ራስን ስታስቀድም ዓለምም አንተን የምታስቀድምበትን መንገድ ትከፍታለች። በቅዱስ መጽሐፍ ውስጥ አንድ እጅግ የሚገርም መርህ አለ። መልእክተኞች ወደ አንዲት ከተማ ሲገቡ ባይቀበሏቸውና ቃላቸውን ባይሰሙ ከእግራቸው በታች ያለውን አቧራ አራግፉ ይላቸዋል። ይህ ትልቅ የሕይወት ትምህርት ነው። አቧራውን አራግፍ ማለት እዚያም ቦታ ትዝታ፣ ንቀትና መራራነት ይዘህ አትጓዝ ማለት ነው። ወደማይቀበሉህና ለማያከብሩ ሰዎች ተመልሰ መሄድ ያንኑ አቧራ መልሰ መልበስ ነው። አምላክ አንተን የፈጠረ ወደፊት እንድትራመድ እንጂ በቆሰልክበት ስፍራ ድንኳን ጥለ እንድትኖር አይደለም። እግርህን ከአሮጌው መንገድ ላይ ስታነሳ ፈጣሪ አዲስና ለምለም መንገድ ያሳያል። ራስን ማክበር የአምላክን አሻራ በውስጥ ማክበር ነው። ወዳጄ በሐዘን የሳቁና ብቸኛ ሲሆኑ ብቻ የፈለጉ ሰዎች ጋር አትመለስ። ይህ የሰዎች ጥገኝነት እንጂ ፍቅር አይደለም። ሕመምህን መሳለቂያ ያደረገ ሰው የነፍስን ስብራት እንደ ድል የቆጠረ ወዳጅ ሳይሆን ባዕድ ነው። የቆሰልክ ቀን የራቀ ሰው ቀን ሲበራል እንዲቀርብህ አትፍቀድለት። አንዳንድ ሰዎች አንተን የሚፈልጉ በውስጣቸው ያለውን ባዶነት ለመሙላት ብቻ ነው። ልክ ባዶነታቸው ሲሞላ ይጥሉሃል። ድጋሚ ሲርባቸው ይፈልጉሃል። አንተ ግን ለማንም ሰው የብቸኝነት ማስታገሻ አይደለም። አንተ የራስ ዓለም ያለ የራስ ክብርና ሞገስ ያለ ንጉሥ ነህ። ያለነሱ ሕይወት ከቀለለ፣ ሰላም ከተመለሰና ሳቅ ካበበ ያንተን ፀሐይ የሚጋርዱ ደመናዎችን በድጋሚ ወደ ሰማይ አትጋብዛቸው። በስነ ልቦና ዓለም ዜሮ ኮንታክት ሩል የሚባል ሕግ አለ። ይህ ማለት ከሚጎዱ ሰዎች ጋር ያለን ግንኙነት ሙሉ በሙሉ ማቋረጥ ማለት ነው። ይህ የሚደረገው እነርሱን ለመቅጣት ሳይሆን ያንተን አእምሮ እንዲያርፍና ራሱን እንዲያገኝ እድል ለመስጠት ነው። ያትመለስ ሕግ ማለት ልብን መቆለፍ ማለት አይደለም። ይልቁንም ለሚገባው ሰው ብቻ እንዲከፈት ጥበቃ ማድረግ ማለት ነው።
ዛሬ ወደ ኋላ መመልከትን አቁምና በፊት ያለውን ሰፊ ሜዳ ተመልከት። የተናቀ ፍቅርን መልስ አትስጥ። የተሰበረ ስሜትን በልመና አታጣብቅ። ዛሬ የምታደርገው አትመለስ የሚል ጽኑ ውሳኔ ለነገው ማንነት የሚከፈል የነጻነት ዋጋ ነው። ወዳጅ ሆይ ዛሬ ራስን ምረጥ። ለማያከብር ቦታ እንግዳ አትሆን። ለማይረዳ ልብ ቃልን አታባክን። ሰላምን ለሚሰርቁ ትላንቶች እድል አትስጥ። ልብ በል፣ አትመለስ ማለት ጨካኝ ሁን ማለት አይደለም። አትመለስ ማለት ለራሴ ዋጋ እሰጣለሁ ማለት ነው። ያንተ ዋጋ ያለው በሄድክበት ሳይሆን በቆምክበት የክብር ምሰሶ ላይ ነው። ይህ መልእክት ለቆሰለች ነፍስ መድኃኒት ከሆነ ላይክ በማድረግ አብረን ቆም። ሐሳብን በኮሜንት ላይ አጋራኝ። ራሳቸውን መምረጥ የከበዳቸው ወዳጆች ካሉ ሼር በማድረግ የብርታት ምክንያት ሆን። የጥበብ ቤተሰብ ለመሆን ደግሞ አሁኑን ሰብስክራይብ አድርግ። ይህ የጥበብ ፈገግታ የዩቲዩብ ቻናል ነው። ሰላም።